ኤስቲሲ ሰዋ በአዲስ መልኩ አዲስ ሜሴጅ ኤስቲሲ ብሎ ልኮልናል ማለት ነው። እሱም የነጻ ሸበካ ዳታ ለቆልናል። እንግዲህ ሪሳላው ለመጣላችሁ ልጆች ተጠቀሙበት እላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች ይሄ ሜሴጅ የመጣላችሁ በሙሉ ማለት ነው ሜሴጅ ቦታ ገብታችሁ ኤስቲሲ ብሎ ሜሴጅ የመጣላችሁ እንደዚህ እንደኔ አይነት 6-8 ወይ ተጽፈዋል። እዚህ 2 ቁጥር እንጽፋለን ማለት ነው። እና አሁን ሜሴጅ ቦታ እንገባለን። ይሄው እዚህ ጋር እኔ የሜሴጅ የምትለዋን ጫንና እንዴት እንደመጣልኝና እንዴት እንደምታወርዱት አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ይሄንን ሜሴጅ የምትለዋን አንድ ጊዜ ክሊክ እናደርጋታለን። እንደምታዩት የተለያዩ ሜሴጆች የገባሉ እኔ ጋር ግን ኤስቲሲ የሚለውን ብቻ ነው ማሳያችሁ። እዚህ ሜሴጅ ቦታው 6 ጊዜ 8 እንጽፋለን። 8 ቁጥርን 6 ጊዜ ደጋግመን እንጽፈዋለን ማለት ነው። አሁን እንደምታዩት 8 6 ጊዜ ማለት ነው። ከዛ ሲንድ የሚለውን እንጫናለን። ይችኛዋን ማለት ነው። በታችን ወርድና መጻፊያው ቦታ ታች ላይ እዚህ ቴክስት ሜሴጅ የምትለዋ 2 ቁጥር እንጽፋለን ማለት ነው። ይሄው እዚህ 2 ቁጥር እንጽፋለን። እንደምታዩት 2 ቁጥር እንጽፍ ያለው አሁን ሲንድ አደርገዋለሁ ማለት ነው። በጥቅሉ 8 ብለን 6 ጊዜ 8 ከጻፍነው በኋላ 2 ቁጥር መላክ ማለት ነው። እንደዛ ስናደርገው የሰጠንን ጂቢ ይልክልናል። እኔ ሞልቻለሁ። የሞላሁትም አብሮ ይወርዳል። አሳያችኋለሁ ማለት ነው። ከዚህ በፊት ዳታ ሞልቻለሁኝና ኤስቲሲ እንዳውም ቪዲዮ ሰርቻላችኋለሁ ማለት ነው። እንደምታዩት እዚህ 1 እና 2 ቁጥር ብሎ ያስቀምጥልኛል ማለት ነው። ያው ፍሌክስ ኢትዮጵያ የሚል ሞልቼ ነበረ ከ3 ቀን በፊት የሰራሁላችሁ ቪዲዮ እሱንም ያስቀምጥልኛል። የዛሬው ደግሞ 2 ቁጥር አድርጎ ያስቀምጥልኛል። እናንተ ጋር ግን ይሄ ከላይ ካላዳችሁ ላይ ይኖር ይችላል። ምክንያቱም እኔ ከዚህ በፊት የሞላሁት ነው። እንግዲህ ተጠቅሜ ከ15 ጂቢ ተጠቅሜ የቀረኝ ይሄ ነው። እሱን የቀረኝን ነው ያስቀመጠልኝ እዚህ ጋር ግልጽ እንዲሆንላችሁ በማለት ነው። እኔ ጋር የለም ወይ እንዳትሉ፣ እኔ ይሄ ከዚህ በፊት የሞላሁት ስለሆነ ማለት ነው። ይሄ ተጠቅሜ የቀረኝ ነው። ይሄው ከ340 ደቂቃውም 228 ደቂቃ ቀርቶኛል። አሁን ወደ ዝቅ ስንል ሁለተኛ አሁን የሰጠኝን አሳያችኋለሁ ማለት ነው። ይሄ እየተጠቀምኩት ያለ ቀሪ ነው። 2 ቁጥር ደግሞ 7 ጂቢ ነው እኔ የሰጠኝ። እንግዲህ እናንተ ምድላችሁ ሞክሩት። ሪሳላ ስንት ነው ይመጣላችሁ? ከዚህም በላይ ከዚህም በታይ ሊሆን ይችላል። ለኔ ፍሬ የተላከልኝ 7 ጂቢ ብቻ ነው። ያው 7 ጂቢ ያናክልም ባይጠቅም ግን ቢያንስ የተወሰነ ቴክስት እና እንዲሁ አንዳንድ መልእክቶችን ትለዋወጡበታላችሁ። ሪሳላው የመጣላችሁ ልጆች እድሉን ተጠቀሙበት ማለት ነው። ይሄ እኔ የቀረኝ የበፊት ነው። ግራ እንዳትጋቡ ማለት ነው። እንደምታዩት መቼ ነው የሚያልቀው? ይሄ 2025 6ኛ ወር ቀን 21 ነው የሚለው። አሁን ቅድም 3 ሰዓት ላይ ከ42 ነው ያወረድኩትኝ። ይሄው ቀኑንም የሚያልቅበትን ቀን ጽፎልኛል ማለት ነው። በዚህ መልኩ አውርዳችሁ መጠቀም ትችላላችሁ ማለት ነው። እንግዲህ አዲስ ነገር ያገኙትን ለእናንተም ላካፍላችሁ ብዬ ነው። መጀመሪያ ግን ሪሳላው መምጣት አለበት። ሪሳላው ካልመጣ ምንም ፋይዳ የለውም። ቅድሚያ ሪሳላው መኖር አለበት ማለት ነው። እዚህ ጋር እንዲ ቁጥርን ጽፋችሁ ቼክ አድርጉ ነው የሚለን። ከፈለጋችሁ ጽፋችሁ አንድ ቁጥርን ማየት ትችላላችሁ ማለት ነው። እዚህ ጋር
ይሄው እንደምታዩት የሰጠኝን እዚህ ጋር እስከ ቀኑ አስቀምጦልኛል። በዚህ መልኩ ቼክ ማድረግ ትችላላችሁ። በጥቅሉ ሜሴጁ ከመጣላችሁ በኋላ 8868 ጽፋችሁ ለሁለት ቁጥር መጻፍ ነው። በጣም ቀላል ነው ማለት ነው። ሜሴጅ ቦታ እንደዚህ ቪዲዮን ገተት ያደረኩት መስሎኝ ነው። እንደዚህ ሜሴጅ ቦታ ትገቡና እቺኛዋ መጻፊያዋ የለችም የሜሴጇ፣ እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዚህ ትወጣላችሁ። ሜሴጅ ቦታ እዛው ያስገባችኋል። እንደዚህ ይቅርታ ኤስቲሲ ብላ ነው የምትመጣው። እሷ የለችም እቺ ሞባ ይቺኛዋ ማለት ነው። አዞርኳት እቺኛዋ። ይቅርታ አንድ ጊዜ ግልጽ ላድርግላችሁ። ይሄ ማለት ነው እንግዲህ ኤስቲሲ ዲር ካስተመር ብሎ ነው የሚመጣው። ዘፍሪ 7 ጂቢ ፍሪ ነው የሚለው። እንደዚህ ሆኖ ነው እኔ ጋር የመጣው። እናንተም ጋር እንግዲህ 10 15 5 የሚወረድለት ሰው አለ። እንግዲህ እንደድላችሁ ታውታላችሁ። ብቻ ሞክራችሁ ፍሪ እስከሆነ ድረስ ሞክሩት ማለት ነው። እንደዚህ አድርጋችሁ አውርዳችሁ ተጠቀሙላችኋለሁ። ውድ ቤተሰቦች ሪሳላው ይሄንን ይመስላል። ሌላ ሪሳላ አይታችሁ እንዳትሳሳቱ። ሪሳላው ይሄንን ይመስላል። በዚህ መልኩ ነው የሚያስቀምጥላችሁ። የጌጋው ብዛትና ነሰት ሊኖር ይችላል እንጂ በዚህ አይነት ነው የሚመጣው። ከላይ ደግሞ ልክ 900 ብሎ እንደሚመጣው ኤስቲሲ ብሎ ነው የሚመጣልን ማለት ነው።